ሰዎች ትናንትና ወጣው በአዲስ መልኩ ስራ ጀምሬያለሁ ብዬ አዲስ አካውንት ከፍቼ በ6 ሰዓት ውስጥ ተዘጋ። በ6 ሰዓት ውስጥ ከ88,000 ፎሎወር በላይ ከ180,000 ላይክ በላይ አግኝቶ ተዘጋ። ያው ኢምፐርሶኔሽን ነው የሚለው። ያንኛው አካውንት መጠቀም አልችለው ለጊዜው እንደነገርኳችሁ ስልኬ አልተመለሰልኝም። በዛ ስልክ ነው አክሰስ ማድረግ የምችለው። ምርመራ ላይ ስልኬ ተብዬ ነው እስካሁን ድረስ ሲመለስልኝ በዛ ቀጥላለሁ። እስከዛ ግን በዚህ ነው የምጠቀመው። ማይዳስ አር ነው ስሙ፣ ማይዳስ አሬት ነው ዩዘር ኔሙ የሚሆነው የዚህ አካውንት ማለት። ይሄንንም እንደ ትላንት ነው ከዜሮ ነው ጀምሬ ማሳድገው 000 ነበር። አሁን 30 ፎሎወር አካባቢ ነው። ስክሪንሾት ይሄንን ሳረግበት ኢንስታግራም ላይ ፖስት አድርጌ ይመጣ። ዜሮ ላይክ ነው፣ ዜሮ ኤቭሪቲንግ ነው። ስለዚህ ቪዲዮ ሪፖስት አድርጉት፣ ለጓደኞቻችሁ ላኩላቸው፣ ይሄንን አካውንት ፎሎ አድርጉት። ያው በትንሽ ሰዓት ውስጥ ማድረጉ አይቀርም። እስከሚያድግ ግን ይሄንን አካውንት ፌኩን እንድትለዩ ኢንስታግራም ላይ ፖስት አድርግላችኋለሁ፣ ቴሌግራም ላይ ፖስት አድርግላችኋለሁ። እግዚአብሔር ይመስገን ይሄንን ደግሞ እናሳድገዋለን። ያው አራተኛ አካውንት ይሆናል ማለት ነው ማሳደግ። ብቻ ይሄን አካውንት ፎሎ አድርጉት። ትናንትናም ገና አዲስ አካውንት ከመክፈቴ በ15 ደቂቃ ውስጥ ነው ሪፖርት መደረግ የጀመረው። የሆነ ቪዲዮ ጠፋው፣ ይሄ ቪዲዮ ማለት ነው። ብቻ ሆነ እግዚአብሔር ይመስገን ይሄንን አካውንት ፎሎ አድርጉት፣ ሪፖስት አድርጉት። ይሄንን ቪዲዮ ብዙ ሰዎች ጋር ላኩላችሁ። ያው ያኔ የተዘጋው ሌሊት ላይ ነው። የሆነ ግሩፕ ኦፍ ፒፕል አለ አይ ቲንክ ሪፖርት የሚያደርገው። ቲክቶክም አለው ሙሴ ሰለሞን የሚለው እንደ ፌክ አካውንት ስለቆጠረው ነው። ይሄን ፌክ አካውንት አለ እዚህኛው አዲስ አካውንት ከተከፈተ ገና 24 ሰዓት ሳይሞላ አዲስ አካውንት ሰው እንደከፈትኩኝ ሳያቅ ነው አዲሱ አካውንት የተዘጋው። ብቻው እንደነገርኳችሁ ሌሊት ነው ተጠብቆ የተዘጋው አካውንቱ። እንዳልኳችሁ ማይዳስ አር ነው የሚለው ስሙ፣ ማይዳስ አሬት ነው ዩዘር ኔሙ የሚሆነው። ይሄን ቪዲዮ ለብዙ ሰዎች ላኩላችሁ፣ ሪፖስት አድርጉት። ብዙ ጊዜ አካውንት ውስጥ ገብታችሁ ኮፒ ሊንክ አድርጉት። ፕሮግረሱን በዚህ ቪዲዮ እያየ ነው ይደግ። ይሄ ቪዲዮ እናንተ ጋር ሲደርስ የአካውንት ስንት ፎሎወር አለ